ንቃተ ህሊና አሸንፎ 1 ሚሊዮን ብሩን ለመብላት ጥቂት ደቂቃዎች ናቸው የቀሩት። አሳያቸው እንበለዋለን ይመቻች ጋይስ ጃኒ ጁጁትሱ ማለት ነው። አንቆት ብቻ አይደለም በቦክስም በቡቲም አሸንፎታል። በሁሉም መንገድ ዶሚኔት አድርጎ ነው ያሸነፈው። ማንም ሰው እንዳይከራከር መድኃኒዓለም ይችላል። ምን መሰላችሁ ቀድሞ ያወራውን እናምናለን እኛ ኢትዮጵያኖች ቀድሞ ያወራውን ነው የምናምነው። አሁን ንቃተ ህሊና ቀድሞ አየር ይዞ ነበረ። ጆኒ ጸጥ ነው ያለው። ምንም ንቃተ ህሊና ምላስ አላት፣ ፕላስ ደግሞ ፍላጎት አላት። ጆኒስ ዝም ነው፣ ችሎታ አለው፣ እውቀት አለው። ያኛው በፍላጎት ነው፣ ጆኒ ደግሞ በእውቀት ነው። እንዴ ያ ሁሉ ህዝብ ገብቶ እኮ ሊያይ ነው እኮ። የተፋው ምራቅ ሳይደርቅ አለቀ እንዴ? ከባድ ነው እኮ ከባድ ነው እኮ። አብዛኛው ቲክቶከር እኮ በቃ ዘንጦ ምናምን አለ አይደል? ልክ እንደ ነጮቹ ስታይል ነው ተጠቅሞ የመጡት። ሊያውም እኮ አሳምረውለታል እኮ። ቱ ብሎ አንዱማ በቃ ቱ ብዬ ስመለስ ነው አለ በቃ አልቋል አሉኛል። ኖ ሃይላይት ይኑረው ግግም። ይሄማ ግፍ ነው በእውነት ግፍ ነው። በቃ ሰይዶ ለሁለት ሞክሩት። በቃ ሰይዶ እናንተ ሆኑና ንቃተ ህሊናና ሰይዶ ሆኑና ሞክሩት። አንድ ዙር አለበለዚያ እንደዚህ አይሆንም። ትኬት ቆርጦ ያሁሉ ህዝብ እንዴ ማረግ አይቻልም። በጣም የሚገርም ፊልሚያ ጋይስ። ጃኒ ጁጁትሱ ማለት ነው አንቆት ብቻ አይደለም በቦክስም በቡቲም አሸንፎታል። በሁሉም መንገድ ዶሚኔት አድርጎ ያሸንፋል። ማንም ሰው እንዳይከራከር መድኃኒዓለም ይችላል። እንዲህ ጆኒ ጁጂትሱ 1 ንቃተ ህሊና 0 የተጫዋቾች ሬቲንግ ዛሬ በቦክስ ነው ተፋሶች በቦክስ ነው። ምንድነው ያየነው እንዴ? ሳይጀመር ጆኒ ምንድነው ሳይጀመር አንገቱ ላይ እንደዚህ አነቀው። ኪኮፍ ልጅ ይሄ በእግር ኳስ ማለት ኪኮፍ ነው ምንለው ኮርና ተጠቀመበት። አረ በስመ ማን የንቃተ ህሊና ዲፌንስ ከቶተንሃም ራሱ የባሰ አይችልም እንዴ? ሳይጀመር ጨዋታው ሳይጀመር አንገቱን ታንክ እንዴ ታፓውት ፈርስት ራውንድ ላይ እንደዚህ አይቻልም እኮ ጭራሽ ማለት ነው። ጆኒ በጣም ያበደ በኳቹላ 15 ታስብ ማለት ከዛ በኋላ ንቃተ ህሊና ጋር እንደለ ዲፌንስ ምንም ነገር አልቻለም እንዴ? አንዴ ነው ሰነዘርኩኝ ነው እኔ ራሱ ገባ አንዴ ሰነዘራለሁ እኔ ነክሾኝ ነው ማለት ነው። እኔ አቋም ገብቷል። ኔጌቲቭ 2 ነው ንቃተ ህሊና ሰጠው ማለት ነው። እናንተ ሪት አጓቸው የቀረውን ነው ይመጣ ኢንካቢላ ቁርጥ በልቶ መጥቶ እኮ ነው። አብሹት ከላም ጋር እንደዚህ ነው ቦክስ አይጀለቅ ተገድ ያደሉ በቃ ጊፋ ቆሞ እኮ ነው የምታዩት። እንደ ዛሬ ስቅ ያላገበ ቦክስ ተብሎ ዛሬ ውድድር ላይ ቆሞ በላው። አረ ጀምር ይሏል ዳኙ ጀምር ቆሞ ይታያል። በዚህ በላው ኢንካቢላ ቦርጫሙላ ኢንካቢላ ተገደሉ። አረ ተገደሉ ወላንሶ ረጅ ይሄማ ቦክስ አይደለም ወላንሶ ነው።
ይመቸው ይመቸው